እኔ አይመለከተኝም ምናልባት እዛ እየተከሰተ ያለው ነገር እኔ በሰላም ውዬ ከገባሁኝ በልቼ ከጠጣሁኝ ከተማውን ያለሁበት ሀገር ሰላም ነው ሰላም ከሆነ እዛ ያለው ክስተት እኔን አይመለከተኝም ምትል ከሆነ ኢማንህ ድክመት አለው አላህ ዘንድ ያስጠይቃል ወንድሞቼ ከምትጠብቁት ነገር ትጠይቃላችሁ አላህ Subhanahu Wa Ta'ala ቁርአን ላይ ልብ ብላችሁ ከሆነ ያ አዩሃ الناس ይላል ያ አዩሃ الذين آمنوا እናንተ ሰዎች ሆይ ሁላችሁም ዓም አድርጎ ነው አላህ ጥሪውን የሚያቀርበው ያ አዩሃ الذين آمنوا ሲልም እናንተ ያመናችሁ በአጠቃላይ እነከሌም ብቻ ነው ይሄ ጉዳይ የሚመለከተው ብለህ እጅ እንዳትሰጥ ወይም ወደ ኋላ እንዳትቀር ነው አላህ Subhanahu Wa Ta'ala ይመለከታል አመኑ ሲል ያመናችሁ በአጠቃላይ ያ አዩሃ الناس ሲል ያ እናንተ ሰዎች ሆይ በአጠቃላይ ያለ አላህ ጥሪውን ያቀርብልሃል ስንቶቻችን ታዘናል ስንቶቻችን መርሐባ እያልን ያለ ነው እየተከሰተ ያለው ነገር ቢላሂ አለይኩም አላህ ይድረስላቸው ወይም ደግሞ አላህ ይርዳቸው እያልን ነው እያሳለፍን ወይም ላይክ እያረክ እያለፍክ ያለው ነዓም ድሮም አላህን ያላቸው እነሱ ነገር ግን ምን ሰርተናል እናንተስ ሚና ምን አበርክተናል ሐቂቃ አስጠይቅም አላህ ዘንድ ወንድሞቼ ምናልባት በያጣጫው ዋ ኢስላማ የሚል ድምጽ ጥሪ ትሰማለህ ሴቶች እህቶቻችን በኒቃብ ስሞታቸውን ያቀርባሉ እናንተ ባለንበት ዘመን መብት እየጠየቅን ነው እንጂ ያስከበርን አይደለም ስንቶቻችን ያስከበርን ያለን እናንተ ባለንበት ዘመን እኮ አላህ ዘንድ ምንድነው የምንመለሰው ወንድሞቼ አስቡትና ሰላሁዲን አልአዩቢ የምትመለከቱ እስልምና ታሪክ ውስጥ ወላሂ ሰዎች መተው ያ ሰላሁዲን አሏቸው እንደው ላይ يعني ለምንድነው ተበሱም ማታረገው እማትስቀው አሏቸው والله فكيف ابتسم والاقصى اسير يعني እንዴት ብዬ ነው የምስቀው አቅሷ እስረኛ ሆነው والله اني استحي من الله እኔ ከአላህ ሐያ አደርጋለሁ የኢኽዋን يعذبون ويقتلون ወንድሞቼ እዛ እየተገደሉ እኔ እንዴት ብዬ ነው የምስቀው ይል ነበር ሰላሁዲን አልአዩቢ ተመልከቱ እሱ ኢራቅ ተወላጅ ነው ፈትህ ቁድስ ላይ ያሉ ወንድሞች ስለተመቱ ስለተገደሉ ስለተደበደቡ እኔ እንዴት ብዬ ስቃለሁ ይል ነበር እናንተ ዛሬ እንደፈለግን እየጠጣን እየበላን እየሳቅን እየተጫወትን ወንድሞቻችን ግን እዛ መከራና ግፍ እየቀመሱ ነው ያለው አላህ ዘንድ አያስጠይቅም ወንድሞች ምን ብለን ምን መልሰው አላህ ዘንድ ሐቂቃ ከያንዳንዱ ነገር እንጠየቃለን መጣ ሄደ ስማችን አላህ ዘንድ ዋጋ የለው አህመድ መሐመድ ሙስጠፋ አንተ አላህ ዘንድ ሽልማት አያሰጥም ሽልማት የሚያሰጥ ተግባርህ ነው ምን ሰርተናል ለዚህ ምን ያስቀድመናል አስቡት ያ ትውልድ እኮ ሙቶ ሁለተኛ ህይወት ቢሰጠው በአላህ መንገድ ፊዳ መሆን የሚመኝ ትውልድ ነው ያለፈው ተመልከቱት የጃቢር አባት አብዱላህ አምር ብን ረዋህ ታቃላችሁ የሚገርማችሁ የሱ በጣም የሚገርም ታሪክ አለው የሰለመው ቀብለ الهجرة ነው አሳዲቁል አሚን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሂጅራ ከማረጋቸው በፊት ነው አንድ አመት ወይም ሁለት አመት ይላሉ አህሉ ሲር አስቡት ገዝወቱ ኡሁድ ላይ ነው ደግሞ የተሰዋው ገዝወቱ ኡሁድ ሶስተኛው አመት ሂጅራ ላይ ነው የተካሄደው ታቃላችሁ 3 ወይም 4 አመት ነው እስልምና ላይ የኖረው አብዱላህ አምር ብን ረዋህ የሚገርማችሁ ከተሰዋ ከሞተ በኋላ ኡሁድ ላይ ጃቢር አባቱ يعني ልጃቸው ተክዞ አሳዲቁል አሚን ሰለላሁ ዐለይሂ ወሰለም ጠየቁት ምን ሆነህ ነው ያ ጃቢር يعني ما فعل الله بأبيك ألا أخبرك እንደው አልነግርህም አባትህ ላይ አላህ Subhanahu Wa Ta'ala ምን እንደሰራ ልንገርህ አሉት ሐቢቡል ሙስጠፋ ንገሩኝ አላቸው ያ ረሱላህ والله الله سبحانه وتعالى ما كلم الله أحد الله ማንንም አላናገረም ኪፋህ ማለት بدون حجاب ያለ ግርዶ ማንንም አላናገረም በግርዶ ነው ያናገረው ያንተን አባት ፊት ለፊት ነው ያናገረው አሉት አሳዲቁል አሚን ሰለላሁ ዐለይሂ ወሰለም ተመነ ያ عبدي አንተ ማሪያ ተመኛል والله سبحانه وتعالى አስቡት ሙቷል ወደ አላህ እንቲቃል አድርጓል ምፈልገውን ነገር ተመኝ ሲለው ምን ብሎ ነው የመለሰው ያ ረብ تحيني فاقتل كف فيك ثانيا هيا አድርገኝ በአንተ መንገድ አሁንም ሁለተኛ መሞት ነው የምፈልገው ተመልከቱ 4 አመት ነው እስልምና ውስጥ የኖረው እናንተ ሐያታችን በአጠቃላይ እስልምና ውስጥ ነው የኖርና ያለነው 50 አመት 20 አመት 30 40 አመት እስልምና ውስጥ ኖረናል ምንም ግን እስልምና ያበረከተው ያለው ነገር የለም ኢላ ማ رحم الله እሱ ግን 3 አመት ኑሮ በእስልምና ውስጥ ያ ረብ هيا አድርገኝ ወደ ዱንያ መልሰኝ ተመልከቱ አሁንም በአንተ መንገድ መሞት ነው የምፈልገው ያ አላህ ተመልከት ሰው ምናልባት ከሀገሩ አንድ ወር ከራቀ በኋላ ምናልባት ወደ ቤተሰቡ የሚመለስ ምናልባት ሚስት ልጆቹ ነው የሚናፍቁ አይደል እሱ ግን ሙቶ ተመልከት የመመለስ እድል ቢሰጠው አሁንም በአላህ መንገድ መሞትን የመረጠ ትውልድ ነው ያለፈው እነሱ የፈለጉትን ጀነት እናንተም እየፈለግን ያለነው ተግባራችን ግን የት ነው ያለው ሁሌ ዋ ኢስላማ ይባላል ሁሌ በሂጃብ ጉዳይ አቤቱታ ስሞታ ይቀርባል እናንተ ባለንበት ዘመን አሁንም መብታቸው አልተከበረም እስከ መቼ ነው ይሄድ ያለው ይሄ ጉዳይ ወንድሞቼ የእናንተ ሚና ምንድነው ቢላሂ አለይኩም እየኖርን ያለነው ሁሉ ነገር በተመቻቸበት አልጋ ባልጋ በሆነበት እናንተ ዛሬ አስቡት ኢማሙ ሲዩጢ في كتاب الخصائص በሚባል ኪታባቸው ውስጥ የሱሐባዎችን አደድ ቁጥር ሲያስቀምጡ የሚገርማችሁ ሐጀተል ወዳዕ ላይ የተሳተፉ የሱሐባ ቁጥር 124000 ነው ያሉ ያስቀምጣሉ አንዳንዶቹ አህሉ ሲር እስከ 120000 ናቸው ይላሉ የሱሐባው ቁጥር ያቺ ቁጥር ናት ግን ትልቅ يعني ትውልድ ቀርጸው ትልቅ ማጀሪቱን ቀይረውት እናንተ እስልምናን አጣብሎት ይሉት እናንተ ዛሬ 2 ቢሊዮን 2 ነን ተመልከት በቢሊዮን የምንቆጠር ሆነን ለእስልምና ግን ምንም እየሰራን አይደለም
አስቡት አላህም ከምን ፊአትን ቀሊላ እያለ ይገልጻል ቁጥራቸው አንሶ ብዙ ትራስ የሰሩ ሰዎች እንዳለፉ ይናገራል በቁጥር ብዛት አይደለም ናም እናንተ ዛሬ ቁጥራችን ብዙ ነው እየሰራን ያለው ነገር ግን ምንም እየሰራን አይደለም ኢላ ማ ረሂመ አላህ ሁሉ አጀንዳ ተቀባይና ሁሉ አጀንዳ ተመልከት እንዲያውም እያስፈጸምንም አይደለም ኢላ ማ ረሂመ አላህ ነገር ግን እስከ መቼ ወንድሞች እስከ መቼ ነው بالله عليك من እናንተ ምን ምንድነው ሰይድና ዑመር ተመልሶ አይመጣም እኮ አይደል ዑመር የመመለስ እድል ቢኖርማ እንደዛ አይሆንም እኮ አይደል ሰይድና ዑመር አይመጣም እናንተ አህመድና ሙስጠፋ ባለንበት ወቅት ላይ بالله عليكم እስልምና እየተደፈረ ነው ምን ትላለህ ምን አድርገናል ምን አላህ ዘንድ ምን መለሰው بالله عليكم ዛሬ 24 ሰዓት ነው አላህ የሰጠረ 24 hour 24 ሰዓት ሌላው እኮ 5 26 አድርጎ ለአንተ 24 አላደረገውም ረብ العالمين ነገር ግን ከዚህ 24 ሰዓት ውስጥ ምን ያህል ነው ለዲን እየሰጠ ያለው ምን ያህል ነው ዛሬ ወጥተን እንገባለን ነገር ግን ለዚህ ዲን ምን ያህል ነው እየሰጠን ያለ ነው አስቡት ያ ትውልድ እኮ والله يا رسول الله እኔ አሁን በሞት የት ነው ቦታ የሚል ትውልድ ነው ያለፈው እኔ በሞት يا رسول الله እኔ አሁን መገደል የት ነው ቦታዬ والله انت في الجنه وحبيب المصطفى انت ما جنتنا አሉት እኮ ያአላህ መልእክተኛ ثم قاتل حتى قتل الجابر ነው የሚዘግበው ሐዲሱ እየበላ ያለውን ተምር በል እየተበላ ነበር ተምር ያንን ጥሎ እስኪገዘል ድረስ ተጋደለ ያ ሷሃባ ሸሂድ ሆናሉ يعني جابر رضي الله عنه አስቡት ሀያታቸውን ህይወታቸውን ነገራቸውን አይሳሱ ለዚህ ዲን ይሰጣሉ ህይወታቸውን ሙሉ ነገራቸውን ነው የሚሰጡት አይደል እነ አቡበከር እነ ዑመርን ብንመለከት የሚሰሩት ስራ ቀላል አይደለም በሐያት እያሉ የጀነት ምስክርነትም ያገኙት አይደል እኒ دخلت الجنه ያሉ አሳዲቁ እኔ ጀነት ገባሁ فرأيت دارا او قصرا في صحيح مسلم ላይ ያለ ሐዲስ እኮ ነው ልብ ወለድ አይደለም ሙተፈቅ ላይ ያለ ሐዲስ ነው በሐያት እያሉ የጀነት ምስክርነት በምንድነው በሰሩት ስራ ነው እናንተ ዛሬ ምን ሰርተናል ሁሉ ነገር ባለበት ሁሉ ነገር በተመቻቸበት بالله عليكم ምን አስቀድመናል ለዚህ ዲን ኢዘን ወንድሞቼ ምናልባት ታውቃላችሁ ሁለት ማንነትን እዚህ ቦታ ገልጻለሁ አንዱ ማንነት ምናልባት ተስፋ የሌላቸው ሰዎች አሉ ደግሞ ተስፋ ያላቸው ሰዎች አሉ እነማን ናቸው ተስፋ ያላቸው በሐያት ያሉ ሰዎች ተስፋ አላቸው የሞቱ ሰዎች ምን ተስፋ አላቸው ሙቷል አይደል የሞተ ሰው ምን ተስፋ አለው በህይወት ያለ ሰው ለእናንተ በሐያት ያለኑ ሰዎች ደግሞ ተስፋ አለን ከዛሬ ሰዓት ጀምሮ ለዚህ ዲን ይሄን አበረከታለሁ ሰጣለሁ ማለት ትችላለህ ለዚህ ነው እኮ ኢማም አህመድ ኢብኑ ሐንበል የሚገርማችሁ የሆኑ ሰዎች የሚጫወቱ ሰዎች ምን ገላይተው والله ሰዓት የሚሸጥ በነበረ በገዙሃቸው ይላሉ ለምን ሰዓት አግኝተው ለዚህ ዲን አሁን ቢሰሩ እኮ ሱብሃንአላህ እናንተ ደግሞ ሁሉ ነገር በተመቻቸበት እኮ الصحابه رضوان الله عليهم جميعا የሚገርማችሁ ተመልከቱ አቡ ዑበይዳ لكل امه امين هذه الامه ابو عبيده الصادق الامين في صحيح مسلم በተገመታቸው ላይ والله 300 ሰራዊት ሰሪያ ወታደር ይዞ የሚገርማችሁ ጃቢር ራዊ ይዘግባል ከጃቢር የሆነ የሚዘግበው ሰውዬ والله የሚገርማችሁ የሆነች ኮሮጆ ተምር ነበረች ያለችን ያችን ተምር በላና ጨረስናት ከዛም በኋላ እንዴት ሆናችሁ አለ والله አንድ ተምር ታደልና ያችን ነሙስሃ እየመጠጥናት እንታገል ነበር ይላሉ አስቡት እናንተ እኮ ዛሬ ክትፎ ያጫወትን እኮ ነው ለእስልምና መስራት የከበረ ክትፎ ያጫወት በል بالله عليك የተለያየ ምግብ አይነት አቅርበህ ለዚህ ዲን ግን ዋጋ መስጠት ከብዷል እነሱ በአንድ ተምር እየመጠጡ እየኖሩ ለዚህ ዲን بالله عليك وعن ابي هريره ያል ስማቸውን ጠቅሳለን የሱሐባውን የዛ ምርጥ ወርቃማ ትውልድ ሱሐባ እዚህ ስማቸውን እናፈሳለን እናገራለን እናንተ እኮ ዛሬ ታሪክ መስራት ነው እንጂ እኮ መስማት አይደለም የከበደን ታሪክማ እንሰማለን መስራቱ ግን ከብዶናል አላህ ለዝነው لقد كان في قصصهم عبره ይላል ሱረቱ ዩሱፍ 111 መጨረሻው ቁጥር ላይ የዘጋበት የቁርአን አያ لقد كان في قصصهم عبره መማሪያ ያን ያሉ ታሪክ እስልምና ውስጥ ያለፈው ለእናንተ እንድንማርበት እኮ ነው ከዛ ትምህርት ወስደህ አንተ በሐያት ላይ የሆነ ስራ እንድትሰራ እንዲህ ነበር እንዴ ማሻአላህ ብለህ እንድታልፍ አይደለም አንተስ ምንድነው የምትሰራው ከዚህ ታሪክ ምንድነው የምማረው የሰይድና ዑመርን ታሪክ ሲሰማ እኔ ከሰይድና ዑመር ምን ሰራለሁ እኔሳ ወአማይ እኔ ማን ነኝ ወዴት እየሄድኩ ነው ያለው ለዚህ ምንድነው እየሰራው ያለው ምንድነው የምሰራው መታ የሚያሳዝነው ዛሬ ላይ እየተከሰተ ያለው ክስተት بالله عليكم ይመጣልሃል የሆነ አጀንዳ ሆኖ ይመጣልሃል ዛሬ በእንዲህ ሀገር እንዲህ ተከሰተ ሲባል አላህ ይርዳቸው ብለህ ላይክ አድርገህ ታልፋለህ ያ اخي ድሮም አላህ ነው ይረዳችሁ ያለው አይደል እናንተስ ምን ሰርተናል ምን አበርክተናል ምን አስተዋጽኦ እያደረግን ያለነው ለተወሰነ ትኩረት ለተወሰኑ ጀማዓዎች ብቻ ተተን እናንተ ወደ ኋላ ምናገልበት ተጨባጭ አይደለም ሁላችንም በየራሳችን የሆነ አስተዋጽኦ አበርክተን ለዚህ ዲን የሆነ አሻራችን አሳልፈን እንድላለን